ሩና መጣታና ሸቴን አምጥቻት ነው ያቆምኩላችኋ ከዛ ቤት ሁሉም ወደ የቤት ሮጣ ገባን ቤት ውስጥ ከዛዛ የሰፈር ልጆች ቤተሰቦቻቸውም ሰብሰብ ብለናል ከዛ ምን ተጀመረ ጾሎት እናርግ ተባለ ማለት ነው በቃ ምንድነው የመጣብን ነገር በቃ ጾሎት እናርግ ምናምን ተባልን እሺ ያን ከዛ ጾሎት እየጸለይን አዳክስቴን አርገሽ አስተራጃችሁ ትንሽዬ ልጅ ነበር የቤት ክራያችን ልጅ ነው አነሳችሁ እንደዚህ እቅፍ አርገችልን እንደዚህ ባዚያ ያስቅም ሶሪያው ካለፈ አይቀር ነው መስቅበት እንጂ ከዛ እንዲያረገችና እመቤቴ ማርያም ወይ እባክሽ ለነዚህ ልጆች ስትይ ማሪ እባክህ ጌታ ያቅልልል እንደዚህ ስትል እባክህ አምላክ ጸልያለሽ እኛ እየጸለይን ነበር እኮ እሺ ብለን ማምን ነገር ጾሎት ጀምረን እሷን ስና ያላስችልን ሳቀን ማለት ተሰደቡን አይገዛም በቃ ቤት በጣም ሰደቡን አክስቴ ነበረች የእናቴ እህት ማለት እሷ ደግሞ ፈርታለች እና ደግሞ ያው ልጅ አላት ማለት እቺ ፈራምላችሁ እሷ ልጅ ናት ከዛ እንደው ፈጣሪን ይባል ወልድስ በቃ እኔ ልጅ ባይኖረኝስ ማም ነገር ጀመረች እሷም ያኔ በርግጥ ሁላችንም ባንወለድስ ያልንበት ታይም ነው ምን አለ እንኳንም አልወለድኩ እንኳንም ብቻ ይሁን ካለ የኔ እናት ደግሞ ልጆችስ ነው ለራሷ ማታስብም እንዲያን በጾሎት አለፈች ቀንዋ ማለት የዛች ቀን በጾሎት አለፈች ድሮኗ ያኔ ሌላ ቦታ ነው የመጣችው ብዙም ጉዳት አልደረሰም ነበር ያኔ ሳር ላይ ነው ምናምን ሆናሉ የተመተውና ብዙም ጉዳት አልደረሰም ነበር ግን በጣም ጭንቅና በጣም ልጅና እናት ልጆች እናቷን ምደብቅበት ልጅ ደግሞ የሚደበቅበትን የሚያጣበት ታይም ነበር